ማነው ደግሞ ገና ከመግባት የበሩ የሚያንኳኳው? መቼስ አከራዎቹ ነው ማለት ነው። አንተ ደግሞ ማን ነህ? በዛ ላይ ደግሞ ጆሮ ላይ ነው እንዴ ተቀመጥከው? ይኸውልህ ሳስደበድብ ማትሰማው። እኔ ይሄን ቤት የተከራየው ነኝ። አንቺ ማን ልበል? ትቀልዳለህ እንዴ? እኔ እኮ ከደላላው ላይ ቁልፍ ተቀብዬ መምጣቴ ነው። ለምን? ቤቱን ስለተከራየሁት ነው። ይቅርታ የኔ ቤት ሳትሳሳች አቀሪ። እኔ እኮ ቀብድ ከተሰጠው ራሱ ቆይቻለሁ። ስላልተመቸኝ ነው እንጂ ያልገባሁት። ለኔ ደግሞ የተከራየው ልጅ ቤቱን ትቶታል ብሎ ነው ያከራየኝ። ካላመንከኝ ደግሞ ደውለህ መጠየቅ ትችላለህ። አያነሳም? ጥሪ አይቀበልም ነው የሚለው የደላላው ስልክ። በእርግጠኝነት ሳስቶ ነው የሚሆነው። ምን አይነት የዞረበት ደላላ ነው? አንድ ቤት ለሁለት ሰው ያከራያል እንዴ? በቃ ነገ ሄደን እናናግረዋለን። አንቺም ዕቃሽን ይዘሽ አትቆሚ። ቻው። ወዴት? ምን ነው? ብሬን እኮ ከፍያለሁ እኮ። ብርሽ እንዲመልስልሽ አሊያም ሌላ ቤት እንዲፈልግልሽ ከሱ ጋር ነገ ታወሪያለሽ። እና እስከዛ ጎዳና ላይ ልውደቅልህ? እኔ እንደዛ አላልኩም። ባትል ነው የሚሻለው። እሺ። እና ምን ይሁን ነው የምትይው? ቆይ ደላላውን አግኝተን እስክናናግረውና መፍትሄ እስክናገኝ ድረስ እዚሁ ነው የምቆየው። እዚሁ? አዎ እዚሁ። ብሬን የከፈልኩበት እኮ ነው። አሁን አሳልፈኝ፣ ደክሞኛል። እስቲ አሳልፈኝ፣ ደክሞኛል። በጣም ስለደከመኝ በር ላይ ያረኩትን ዕቃ አስገባልኝ። እሺ። ኢየሱስ፣ እቺ ደግሞ ከየት የመጣች እብድ ነች? ምን ነው የተጨነቅ ትመስላለህ? ፈራኸኝ እንዴ? ለምንድን ነው የምፈራሽ? አውሬ አይደለሽ? ሁኔታን ሳይሆን እንደዛ ስለመሰለኝ ነው እንጂ አውሬ ነኝ አላልኩም። እርግጥ ተጨነቅያለሁ። ለምን? ምን የሚያስጨንቅ ነገር አለ? እንዳይሹ ክፍሉ አንድ መኝታ ብቻ ነው ያለው እና እንዴት ልንተኛ ነው? ወይ እሱ ነው እንዴ ያሳሰበ? ምን ነው የሚያሳስብ ጉዳይ አይደለም እንዴ? ምን ያሳስባል? አንተ ሶፋ ላይ ታድራለህ፣ እኔ ደግሞ መኝታ ቤት። ምን ነው መቼም አንተ ወንዱ እያለህ እኔ ሴቷ ሶፋ ላይ ተኮራምቼ እንዳድር አትፈርድብኝም አይደል እኮ። ስለዚህ የሚያስጨንቅ ነገር የለም። ባለሙያ ዳባል ነው ያገኘሁት። እርግጠኛ ነኝ ለኔ ነው ያዘጋጀው። እንብላ እንዳልኩ ልክ ሲያልቅ መጣ አይደል? አዎ አንተ እንደዚህ ባለሙያ ነህ እንዴ? ገና ቀርቦ ሳየው ከሆዴ ቀድሞ አይኔ ነው የበላው። ስቀምሰው ደግሞ ያበደ ነው። አመሰግናለሁ። ተመችሽ? እየነገርኩ ግን ለሌላ ጊዜ እንደዚህ እንዳታደርግ እሺ? እንዴት? ለቁርስ ምን እንደምፈልግ ሳትጠይቀኝ ቁርስ እንዳትሰራ።
ክብደት የመጨመር እቅድ ስላለኝ ምን መስራት እንዳለብህ እኔ ነኝ የምነግርህ። እሺ? ከየት የመጣች አይን አውጣነች በእናታችሁ። ስንት ተጠብቤ የሰራሁትን ቁርስ ትብለው። ደግሞ አባላሉ ወንድ ናት ሴት? ወይኔ ዜ ቁርሴን ተበላው ማለት ነው። ደግሞ ምን አባት የሆነ እኮ እሷ የምትለኝ ነው። እሺ አልበዛም እንዴ? ደግሞ እዚህ ቤት እስካለች ድረስ ህግ መውጣት አለብኝ፣ አለበለዚያማ አልችላትም። እኔ የምልሽ እኔ እህት። ይቅርታ፣ ከዚህ በኋላ ናዲያ ብለህ ጥራኝ። የምን የኔ እህት ነው? እሺ ይቅርታ ናዲያ። ምንም አይደል። ንገረኝ። ምኑን? ስምህን ነዋ። ኢዛኤል እባላለሁ። እንዴ ምንድነው ይሄ ሁሉ የፊደል ጋጋታ? ለማንኛውም እኔ ይሄን ሁሉ ፊደል ስቆጥር አልውልም። ይዞ ብዬ እጠራሃለሁ። ወይ ጣጣ፣ አንቺ ገና ብዙ ታመጫለሽ። ይቻላል። አሁን ወደ ጀመርከው ጉዳይ ገባ። እሺ ይኸውልሽ፣ የኔ እህት እንዳትለኝ። አረጋግኝ ቢያንስ ይላውራበት። ፈጣሪ ምን ሴት ነው ይሄማ? ተልኳል አይደለሽም ናዲያ? ጎበዝ። አሁን ወሬህን ቀጥል። ምን አልከኝ? አይ ምንም። ወደ ጉዳይ ስገባ እዚህ ቤት እስካለች ድረስ ህግና ደንብ ማውጣት አለብን። ወገኛ ነህ ልበል? አቤት። የምን ህግና ደንብ ነው የምናወጣው? ቤት ውስጥ ለምናደርጋቸው እያንዳንዱ ነገር። ገና ለገና አሁን ቁርሴን በላችብኝ ብለህ ነው አይደል እንደዚህ የምትሆነው? ቁርሱን ለራሴ እንደሰራውና እኔ እንዳልበላው ታውቂ ነበር እንዴ? አዎ። አንተ የእናቴ ልጅ ነው ወይስ የአባቴ ልጅ ወይስ ባሌ ነው ወይስ ፍቅረኛዬ ነህ? ማን ስለሆንክ ነው በጠዋት ተነስተህ ለእኔ ቁርስ የምትሰራልኝ? እና እያወቅሽ በላሽው ማለት ነው? አዎ። ምንድነው ደግሞ እሱ? ከዛሬ ጀምሮ እዚህ ቤት ውስጥ ህግና ደንብ ይወጣል። አንተ ልጅ አመረርክ እንዴ? ደላላውን ካገኘሁትና ሌላ ቤት ካገኘልኝ እኮ እወጣልሃለሁ። አዎ የምሬን ነው። የግድ ግዴታ እንደዛ ማድረግ አለብን። አለበለዚያ አብረን ለመኖር በጣም አስቸጋሪ ነው የሚሆንብን። ደላላውን እስክናገኘው ማለት ነው። ካልክሽ አንተ የምትፈልገውን ህግና ደንብ ማውጣት ትችላለህ፣ ችግር የለውም። ግን በእናትህ አደራ ምግብ ማብሰልን የጋራ አድርገው፣ አለበለዚያ በራም መሞቴ ነው። ለምን? ምክንያቱም እኔ ማብሰል ላይ ብዙ ጎበዝ አይደለሁም። ኧረ እባክሽ። እና እኔ አብስዬ እንዳበላሽ ነው ፍላጎትሽ? ምን አለበት? ለማንኛውም ህጎቹን አውጥቼ ሲጨርስ አሳይሻለሁ። ይቻላል፣ ተስማምቻለሁ። ይኸው አንብብልኝ እንጂ። ማንበባችሁም እንዴ? ቀልድ መሆኑ ነው? እሺ፣ የመጀመሪያው ህግ ማንም የማንንም ዕቃ እንዳይነካ ነው። ሁለተኛው ደግሞ ስለማንም የግል ህይወት መጠየቅ አይቻልም። ሌላውን እንዳልሽው ምግብ ማብሰሉን የጋራ አድርገዋለሁ። በቃ ለጊዜው ይሄ ነው። በቃ ይሄን ለማለት ነው እንደዛ ህግ ደንብ ምናምን ስትል የነበረው እንዴ? ይሄ ህግ እኮ ደላላውን እስክምታገኝ የሚሰራ ህግ ነው። የመቆየት ሀሳብ አለሽ እንዴ? ባሌ ደስ ይለኛል። ስቀልድ ነው እባክህ። ነገ ደላላውን አግኝቼ ቤት ካገኘልኝ ነገ ሁሉ እወጣልሃለሁ። እሱ ጥሩ ሀሳብ ነው። አንተ ግን ገና በአንድ ቀን እንደዚህ ትማረራለህ? በጣም ነው የምትገርመው። እሺ ብቻዬን መኖር ፈልጌ መስሎኝ ከቤተሰብ ተነጥዬ የወጣሁት። ይሁንልህ። ለማንኛውም በደንቡ ተስማምቻለሁ። ጥሩ። ግን ምን? ህጉን ተላልፎ ለተገኘ ሰው እኮ የቅጣት አይነቶችን አላስቀመጥክም። አስብበታለሁ። ለጊዜው አጋጣሚ ሆኖ ከአንድ ልጅ ጋር አንድ ቤት ተከራይተን ለሁለት እየኖርን ነው። ማን ነው እሱ? አይ እኔም አላውቀውም። ታዲያ እንዴት ከማታውቂው ሰው ጋር አንድ ቤት ትከራያለሽ? አጋጣሚ እኮ ነው።
ለቤቱ ቀብድ ቀድሞ የሰጠው እሱ ነበረ። ስለቆየ ደላላው የተወው መስሎት ለኔ አከራየ። ልጁ መጥቶ ነው? ሁለታችንም አንድ ቀን ነው ወደ ቤት ውስጥ የመጣ ነው። እንግዲህ ደላላውን አግኝቼ መፍትሄ እስኪሰጠኝ እዚሁ ነው የምቆየው። እቺ ደግሞ ገና በጠዋቱ ከማን ጋር ነው የምታወራው? ናዲ ጠንቀቅ እያልሽ፣ ምናልባት ልጁ ሆን ብሎ ሊሆን ይችላል። ልጁ እንኳን ምስኪን የዋህ ነገር ነው። እሺ ከዛ ከደላላ ጋር ማለት አቦቶ ነው ወጣልኝ በተገላግል። እሺ እጠነቀቃለሁ። ያለሁበትን ግን ማንም ማወቅ የለበትም አደራ። ኧረ እናውራ። ምን ነካሽ? ብቻ አንቺ ጠንቀቅ በይ። ያልሽውን ልጅ በጥንቃቄ ተከታተዩ። አይታወቅም። እሺ እጠነቀቃለሁ፣ አታስቡ። ብዙም ከቤት አትውጪ። የምትፈልጊው ነገር ካለ ያልሽው ልጅ ይግዛልሽ። አዎ እንደዛ አደርጋለሁ። ስወጣ ከታየው ጥሩ ስለማይሆን እንደዛ ነው ማደርገው። እቺ ሴት ማናት? እንዳያገኟትና ያለችበትን እንዳያውቁ የምትደበቋቸው ሰዎች እነማን ናቸው? ምንም አላማረኝ። እሱን እኮ ነው የምልሽ። ሰዎቹ ይሄን አንቺን ለማግኘት እያካለሉት ነው። እሱማ ምን ጥያቄ አለው? አንድ እጃቸው ከገባው የሚያደርጉትን ማሰብ ራሱ በጣም ከባድ ነው። ስለዚህ በተቻለሽ አቅም ራስሽን መጠበቅና እንዳያገኙሽ መከላከል። እሺ እንደዛ አደርጋለሁ። በቃ አዲስ ነገር ካለ እደውላለሁ። ችግር ሳታመጣብኝ ቶሎ ከዚህ እንድትሄድ ማድረግ አለብኝ። ለደላላው ደወልሽለት? ምን ነው በጣም እንደሄድልህ ፈለክ? የምታመጣት ሴት አለች እንዴ? እኔ እንደዛ አላልኩም። ነገ አናግረዋለሁ ስላልሽኝ ነው። ሞክሬለት ነበር፣ ስልኩ ግን አሁንም አይሰራም። እና ምን ይሻላል? ያው አግኝቼው ወይ ብሬን ወይ ሌላ ቤት እስኪያገኝልኝ ድረስ እዚህ ነው የምቆየው። እንዴ ለምን? እና ጎዳና ልውደቅልህ እንዴ? አይሆንም፣ በፍጹም አልሰጥህም። ልቀቀው፣ ልቀቀው። ምን አይነት እብድ ሴት ነው ወደ ቤት ያስገባሁት? የቀኑ መለፍለፍና ጨዋታው ሳያንስ ሌሊትም ትበጠብጠኛለች እንዴ? ሌሊት ግን በሰላም እንደዛ ስትቃዥ ነበር። ሰምተኸኛል እንዴ? እንደዛ እየጮሽ እንዴት ነው ማልሰማሽ? እሺ ምን ሰማ? ለነገሩ እኔም ያልሽውን ብዙ አልሰማሁም፣ ግን ልቀቆ ነው ያዘው ስትይ ነበር መሰለኝ። አንተ በቃ የሆነ ነገር ብሆን እንኳን የምትሰማ አይነት ሰው አይደለህም ማለት ነው። የሆነ ነገር ብትሆን ነው ብሆን አንቺ ሰው ታድርገልሽ እንጂ ምንም አትሆኝም። ቆይ ግን ምን ሆነሽ ነው? በግል ህይወት ጉዳይ ጣልቃ ላንገባባ ህግ አውጥተዋል። ረሳኸው እንዴ? እና ታዲያ ነግሬህም ነው? አዎ ህጉን ያወጣው አንተ ራስህ ነህ። ስለዚህ አልናገርም።
የምትፈልገው ነገር አለ? ሱቅ ልወጣ ነበር። አይ ምንም አልፈልግም። አመሰግናለሁ። ገላገልከኝ። ምን ሆነሽ ነው? ችግር ውስጥ ነን። በጣም ትልቅ ችግር ውስጥ ነን። ስለምንድን ነው የምታወሪው? ሱቅ ልሂድ ብለሽ አይደል እንደ ወጣሽው? አዎ፣ ግን ሰዎቹ እየተከተሉኝ ነው። በሩ ጋር ቆመው አይቻቸዋለሁ። በጣም ትልቅ ችግር ውስጥ ነን። ናዲያ፣ በእናትሽ እያስጨነቅሽኝ ነው። ማናቸው የሚከተሉሽ? እነሱ ናቸው። እርግጠኛ ነኝ እነሱ ናቸው። ያለሁበትን አግኝተውታል ማለት ነው። እነማን ናቸው? ስለማን ነው የምታወሪው? ቆይ እባክህ እንዳትከፍትላቸው። ከከፈትክላቸው ያልቅልኛል። እባክህ ቆይ፣ ለምን በስትክክል አትነግሪኝም? ለምን ነገሩን ግልጽ አታደርጊልኝም? እነማን ናቸው? መጥፎና በጣም ጨካኝ ሰዎች ናቸው። ካገኙን ያልቅልናል። ያልቅልናል? እኔ ምን አግዞኝ ነው በአንቺ ጦስ የምጎዳው? ቆይ አንቺ ማንሽ? ባለፈውም ተኝተሽ ማንም ሰው እንዳያውቅ ስትይ ነበረ። ከማን ነው የምትደበቂው? ከማንስ ነው የምትሸሺው? ቆይ ወንጀለኛ ነሽ እንዴ? ለምን ነው የማትመልሽልኝ? እኔ በአንቺ ምክንያት በእናትሽ ችግር ውስጥ መግባት አልፈልግም። ስለዚህ እባክሽ ወይ ሌላ ቦታ የምታርፊበት ቦታ ፈልጊ። እንደሱም አይሆን። እባክህ አጨክንብኝ። ህይወቴ አደጋ ላይ ነው እና በአንቺ ምክንያት የሚወጣ አደጋ ላይ መውደቅ አለበት እንዴ? እባክህን ሌላ የምሄድበት ዘመድም ጓደኛም የለኝም። እባክህን አሳልፈ አትስጠኝ። እና እኔ ምን ላድርግ? እሺ ተናገር። ስበት ትናገሪ። እሺ ሁሉንም ነገር እነግርሃለሁ፣ ግን እባክህ እንደማታባረረኝ ቃል ግባልኝ። እሺ አልከኝ? እሺ በጣም ነው የማመሰግነው። እየጠበኩሽ ነው። ንገሪኛ። ከምን እንደምጀምርልህ እኮ ግራ ገብቶኝ ነው። የሚፈልጉ ሰዎች እነማን ናቸው? ንገሪኝ እንጂ ናዲያ። አልበዛ አንቺን ለማገዝም ሆነ ለመርዳት በጣም ይከብደኛል እኮ። እሺ እነግርሃለሁ። እየተደበኩት ያለሁት ባለቤቴ ነው። እንዴ ባለትዳር ነሽ እንዴ? ባልሽ እስከሆነ ታዲያ ለምን ነው የምትደበቂው? አዎ ባለትዳር ነበርኩ። አሁን ግን ከሱ ጋር መኖር ስለማልፈልግ ሸሽቼ ነው ወደዚህ የመጣሁት። ማለት ተለያይታችኋል ወይስ አንቺ ነሽ ጥለሽው የጠፋሽው? እኔ ስላልፈለግኩኝ። ስለዚህ አሁን ሚስት ነሽ ማለት እኮ ነው። አላውቅም፣ ለእኔ ግን ባሌ አይደለም። እሺ ታዲያ ለምን ትደብቂያለሽ? አብረሽው መሆን ካልፈለግሽ እኮ ህግም እኮ አያስገድድሽም። አዎ ግን እሱ በጣም ብዙ ሰዎችን ስለሚያውቅና የተከበረ ሰው ስለሆነ በራሴ መወሰኔ የግድ ነበር። ይህን ያህል ምን ቢያደርግሽ ነው እንደዚህ የጠላሽው? እኔን እንኳን ምንም አላደረገኝም። እና ታዲያ በሱ ምክንያት ግን የሚጎዱ በጣም ብዙ ሰዎች አሉ። እና ታዲያ ለእነሱ ብለሽ ነው ባልሽ የምትተይው? ጉዳዩ ቀላል የሚባል አይደለም እኮ። እሱ ግን እንደሚወድሽ ግልጽ ነው። ለምን እንደዛ አልክ? ባይወድሽማ አንቺን ለማግኘት ሀገሩን አያስብም ነበር። መስሎህ ነው? አንቺ ፍለጋ ሲንከራተት እያየሁት። እኔን አይደለም የሚፈልገኝ። አንድ እሱ በጣም የሚፈልገውን ነገር ይዤበት ስለጠፋው ነው። እሱን ነው የሚፈልገው።
ምንድነው ይዘሽበት የጠፋሽው ነገር? የሰነድ ማስረጃ። ለዛ ነው ተከታትሎ ሊያጠፋኝ የሚፈልገው። ይቅርታ ናዲያ፣ በግልጽ ልታስረጂኝ ትችያለሽ? ባለቤቴ በሚሰራበት የመሬትና የቤቶች ጉዳይ ላይ በጣም የበርካታ ሰዎችን ሀብትና ንብረት የበላ ክፉ ሰው ነው። ታዲያ ይህን ስራ የሚሰራው ብቻውን አይደለም። ትልልቅ ስልጣን ላይ ያሉ ሰዎች አብረውት ነው የሚሰሩት። ለዛ ነው በዚህ ምክንያት ስማቸው እንዲጎድፍ ስለማይፈልጉ እኔ ጋር ያለውን ማስረጃ ለማግኘት የሚያሳድዱኝ። ይህ እኮ በጣም አስቸጋሪ ነገር ነው። እንዴት ራስሽ እንደዚህ አይነት ሁኔታ ውስጥ ታስገቢያለሽ? እና አይኔ እያየ ድሆች ሜዳ ላይ ሲወድቁ ዝም እንድል ነው የምትፈልገው? ከነገርሽኝ አንጻር እኮ ባለቤትሽ ብቻውን እኮ አይደለም፣ አብሮት የሚሰሩ ባለስልጣኖች አብሮት ካሉ እኮ ወደ ህግ ለመውሰድ ጉዳዩን ራሱ በጣም አስቸጋሪ ነው። እኔም ቸኩዬ እንደዛ ያላደረኩት ለዛ ነው። መጀመሪያ ራሴን መሰወር ስለነበረብኝ ከነበርኩበት ከተማ ሸሽቴ ወደዚህ መጣሁ። እሱ ግን እጁ ረጅም ስለሆነ ያለውበትን አፈላልጎ ደረሰብኝ። እና አሁን እዚህ እንደሆንሽ ያውቋል ማለት ነው? እኔ እንጃ። ቅድም ስወጣ ጠባቂው ነው በር ላይ ቆሞ ያየሁት። ይሄኝ አላውቅም። ቶሎ ከተመለስሽ ላይሽ ይችላል። በሩ እኮ ወዲያው ነው የተንኳኳው እና ማን ሊሆን ይችላል? እሱ እኔ እንጃ። ግን በቃ አንቺ አትጨናነቂ። እንደዚህ ምናልባት አላይሽም ይሆናል። እንዳፌ ያርግልኝ። ማነው በዚህ በጠዋት ደግሞ የሚሆንኩ? እኔ እንጃ፣ እነሱ ናቸው መሰለኝ። እኔ ውስጤ በጣም ፈርቷል። አረ ላይሆንም ይችላል፣ ለለለው ሊሆን ይችላል። ኧረ አይመስለኝም። በቃ ዛሬ አልቆልናል። እርግጠኛ ነኝ እራሱ ነው። እሺ ታዲያ ምን ይሻላል? ዛሬ መሄድም አይመስለኝም። አዎ ምን እንደምናደርግ አላውቅም፣ ግራ ገብቶኛል። እኔ አንድ ሀሳብ አለኝ። ምንድን ነው እሱ? አንቺ የሆነ ቦታ ተደበቂና እኔ ሄጄ ከፍትለታለሁ። ያመሃል እንዴ? እሺ ከዛስ? ከዛማ ፈልጎሽ ሲያጣሽ ተስፋ ቆርጦ ይሄዳል። ቢያገኘኝስ? እሱንስ አስበኸዋል? ሊያገኝሽ የማይችልበት ቦታ ትደበቂያለሽ? እኔ እንጃ። እኔ ግን የሚሆን አይመስለኝም። ፈርቻለሁ። አማራጭ የለም። በሩን ካልከፈትንለት እዚህ እንደሆንሽ እርግጠኛ ይሆናል። በቃ አንቺ እዚሁ አልጋ ስር ተደበቂያ። እኔ ሰውዬውን አውርቼው ሸኝቼው እመጣለሁ። እሺ ግን እባክህን እየተጠነቀቅ። ሰዎቹ በጣም ጨካኝና አረመኔ ናቸው። አታስቢ፣ እኔ ለራሴ እጠነቀቃለሁ። ምንም አይነት ድምፅ እንዳታወጪ እሺ? ባለሽበት ተረጋግተሽ ቁጭ በይ። እሺ ይቅርታ ወንድሜ፣ የሰው ቤት ሲያስፈቅሩ መግባት ነውር አይደለም እንዴ? ነውሩማ የሰው ሚስት ደብቆ ማስቀመጥ ነው። ይቅርታ፣ ስለምን እንደምታወራ አልገባኝም። በደንብ ገብቷል። ናዲያ እዚህ እንዳለች ደርሼበታለሁ። ናዲያ ደግሞ ማን ነች? እኔ ይቅርታ፣ ይህን ስም ራሱ ገና ዛሬ ነው የሰማሁት። ስንት ብትከፍል ነው እባክህ እንደዚህ የምትደብቅላት?
ሰውዬ ስለምን ክፍያና ስለምን መደበቅ ነው የምታወራው? ያለ ፍቃድ ግቢ መግባትን ሳያንስ ስለማይገባኝ ነገር እያወራ አታስጨንቀኝ በእናትህ። ከቻልክ ቤቱን ለቀን ይውጣ። ናዲያ እዚህ እንዳለች በደንብ እርግጠኛ ነኝ። እንደዚህ የምትል ከሆነ ለምን ገብታ አትፈትሽም? የምትላት ሴት ካገኛት ይዛት መሄድ ትችላለህ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። እንደዚህ ስላልከኝ ድራማን አምኜ የሚሄድ መስሎ ከሆነ ተሳስተሃል። ደስ ይለኛል። ያው ግባና ፈትሽ። ናዲያ እዚህ እንዳለሽ አውቃለሁ። ሌላ ነገር ከመፈጠሩ ፊት ካለሽበት ውጪ። ሰሚ በሌለበት ዝም ብሎ መለፍለፍ እኮ ትርፉ ድካም ነው። ነግሬ ነበር እኮ አልሰማ ብለህ ነው እንጂ። የት ነው ያለሽው አንቺ ውሻ? አገኝሻለሁ፣ አታመልጭኝም። አሁን ጨርሳል እና ከቤት ይወጣልኝ። እርግጠኛ ነኝ እዚህ ናት። የሆነ ቦታ ተደብቃ እንደሆነ ነው የሚሰማኝ። እንግዲህ ራስህ ሁሉንም ቦታ ፈትሻ አይታታል። ታዲያ እሷ መንፈስ አይደለችም። እዚህ ከነበረች ታዲያ ወዴት ትሄዳለች? እሱን በቅርቡ ደርስበታለሁ፣ አታስብ። መልካም እድል ብያለሁ። አንቺ ውሻ ካለሽበት ወደሽ ይሄን ቃል እንደምትሰሚ አውቃለሁ። በቅርቡ የእጅሽን እንደምታገኝ አትጠራጠሪ። እሺ ትሰማኛለህ? አንተ ብችላ ናዲያን እዚህ ቤት ያገኘኋት ቀን ለውሸት ዋጋ እንደምሰጥ ወቅ። እባክህ ቤቴን ለቀልኝ ትወጣ። ክፈተው እንጂ አንተ ምን አይነት ቀልድ ነው? ሰውዬ ክፈተው! ኧረ ክፈተው ሰውዬ! ምን እየተፈጠረ ነው? አኪሉ ሄደ አይደል? አዎ ሄዷል። ግን እዚህ እንዳለች ተጠራጠረ በሩን ቆልፎብን ሄዶ። አያደርገውም። አድርጎታል። ባለቤትሽ ጨካኝና አረመኔ ሰው ነው እንዴ! እና ምን ልንሆን ነው? እንዴትስ ልናመልጥ ነው? በሱ ቁጥጥር ስር ወደቅን ማለት አይደል? በሚያሳዝን ሁኔታ አዎ፣ አሁን በማንኛውም ሰዓት ሊመጣና ሊያገኘን ይችላል። ምን አይነት ጣጣ ውስጥ ነው የገባነው? አንተንም የማይመለከት ጉዳይ ውስጥ ጨምረህ ያሰቃየው አይደል? በእርግጥ አዎ፣ እኔም የጉዳዩ አባል ሆኛለሁ። ከአሁን በላይ ይመለከተኛል። በጣም ይቅርታ አድርግልኝ። እንደዚህ ይፈጠራል ብዬ አላሰብኩም ነበር። ማን እንደዚህ ይሆናል ብሎ ያሰባል ብለሽ? አሁንስ ተስፋ እየቆረጥኩ እንዳበቃልኝ ገብቶኛል። የምን ተስፋ መቁረጥ ነው? እነዛ ጎዳና ሊወድቁ ያሉት ሰዎች እያሰብሽ መበርታት አለብሽ እንጂ። አሁንማ እኔ ምንም ማድረግ ማልችልበት ሁኔታ ውስጥ ገብቻለሁ። ፈጣሪ የሆነ ዘዴ ፈጥሮ ካላዳናቸው እኔ ምንም ማድረግ አልችልም። አትሳሳች፣ መንገድ አይጠፋም። አንቺ ብቻ ጠንከር በይሽ። አሁን ተስፋ መቁረጥ ነስተሽ ይሄንን በር ሊከፍት የሚችል ነገር ፈልጊ እስኪ። ይኖራል ብለህ ነው? የሆነ ነገር አይጠፋም፣ ፈልጊ እስኪ። እሺ እሺ። ይዞ ይሄን ሆነ ይመስላል። እስቲ እንሞክረው። ይሄኛው ምን አይመስለኝም። እስቲ ሌላ ፈልጊ። እሺ ምን አይነት ሰው ነው? እሺ እስቲ አምጪ ሞክረው። ምን አይነት ነው? ብረቱ ውስጡ ተሰበረ። ምን?
አዎ። እና አሁን አይከፈትም ማለት ነው? አዎ። ይሄ ሙሉ ካልተቀየረ በስተቀር ሊከፈት አይችልም። እና ጭራሽ የምንወጣበት እድል አጣን ማለት ነው? ማለት ነው። በምንም ሁኔታ በሩ ሊከፈት አይችልም። አሁን ምን አይነት ጠማማ እድል ነው ያለ? ለምሮ የምታለቅሽ ናዲ? አሁን እኮ ከዚህ የምንወጣበት ምንም አይነት እድል የለም፣ አብቅቶልናል። ለምን እንደዚህ በአንድ ተስፋ ትቆርጫለሽ? ከዚህ መውጣታችን እኮ የማይቀር ነገር ነው። እስቲ ከዚህ ልንወጣበት የምንችለው አንድ መንገድ ንገረኝ። ያለን አንድ አማራጭ ነበር፣ እሱም ይኸው በሩ ተሰበረ። ናዲ፣ ይህ አጋጣሚ እኮ ለእኛ በጣም ጥሩ ነው። እንዴት ነው ይሄ ለእኛ ጥሩ አጋጣሚ ሊሆን የሚችለው? እስኪ አስቢ፣ በሩ ባይበላሽ ኖሮ ዛሬ ማታ ባልሽ ቢመጣብንስ? ሁሌ መጣ አልመጣ እያልን በሰቀቀን ነበር የምናልቀው እኮ። አሁን ግን ተረጋግተን ሌላ መፍትሄ ቢያንስ እንድናስብ ጊዜ ይሰጠናል። ምነው ናዲ፣ ልክ አይደለሁም እንዴ? በጣም ልክ ነህ እንጂ በዚህ መንገድ አላሰብኩትም ነበር። አይሽ አይደል? ተረጋጊ፣ ተስፋ ትቁረጪ የምልሽ ለዚህ ነው። እነዚህ ተንኮለኞች በሩ ምን አድርገው ነው እንዴ ያለው? ናዲያ ልፊ ብልሽ ነው እንጂ እንደማታመልጭኝ ይወቂ። አንቺ መሰሪ አገኝሻለሁ። እስኪ ከዚህ ቤት ሳወጡ ምን እንደምታመጡ አይቻለሁ። ውሾች! ማነው? ምናልባት ባለቤት ይሆናል። በሩ አልከፈት ብሎ ተናዶ። ልክ ነህ፣ እሱ ነው የሚሆነው። የት አባቱ? አይሽ አይደለ? በሩ ክፍት ቢሆን ኖሮ በየቀኑ እየመጣ ያሳቀቀን ነበር። በጣም እንጂ የበሩ መሰበር ለበጎ ነው የሆነልን። በጣም እንጂ። ከዚህ ቤት እንዴት መውጣት እንዳለብን ማሰብ አለብን። ልክ ነህ። ምልሽ ግን ናዲ፣ እዚህ መሆንሽን እንዴት ሊያውቅ እንደቻለ በጣም ጥያቄ ፈጥሮብኛል። እዚህ ከመጣሽ እኮ ብዙም ቀን ሳትቆይ እኮ ነው እዚህ መሆንሽን ያወቀው። ምን እሱ እኮ እጁ ረጅም ነው። እኔ ያለሁበትን ለማግኘት ይከብደዋል ብለህ ነው? ይሄ እንዴት ሊሆን ይችላል? ቆይ እኔ እንጃ። እዚህ ስለመሆንሽ የነገርሽው ሰው አለ እንዴ? ማን አለ? ለማንም አልተናገርኩም። እሺ ታዲያ የሆነ ቀን ስልክ ስታወሪ የነበረው ከማን ጋር ነው? እሷማ የልብ ጓደኛዬ ናት። እሷ ብቻ ናት ያለሁበትን የምታውቀው። ስለዚህ ያለሽበትን የጠቆመችው እሷ ነች ማለት ነው? ምን ሆነሃል ይዞ? እሷ እንደዚህ አታደርግም። እንደውም እኔን ለመርዳትና ለማገዝ ነው የምትጥረው። አይ ናዲ፣ ምስኪን እኮ ነሽ። በዚህ ሰዓት ማንንም ማመን የለብሽም። እሺ አትሳሳጂ። እሷ ከሆነ የነገረችው መቼም ነው ይቅር ማልላት። እኔ አምኜ ስነግራት እንዴት እንደዚህ ታደርጋለች? ለማንኛውም መጠንቀቁ አይከፋም። ሰውየው እንዳዩት ከሆነ ካገኘሽ የሚለቅሽ አይነት አይመስልም። ስለዚህ ጠንቀቅ ማለት አለብን። ልክ ነህ። አላስተዋልኩም ነበር። እኔ አንድ ሀሳብ አለኝ። በጣም የምወደውና የማምነው ጓደኛ አለኝ። እሺ፣ ለእሱ እንደውልለትና የሆነ መፍትሄ እንዲፈልግልን እንገረው። ይዙ አሁን ማንንም ማመን የለብንም ስትል አልነበር እንዴ? ታዲያ እንዴት ነው እሱን አምነን ልንነግረው የምንችለው? ናዲ፣ እሱ እኮ በእኔ በኩል ያለ ሰው ነው። በዛ ላይ ጉዳዩን ዘርዝረን አይደለም የምንነግረው እኮ። የኔ ጉዳይ አድርጌ እነግረዋለሁ፣ አንቺ ከተጣጣርሽ ማለት ነው። እርግጠኛ ነህ ግን ችግር አይፈጥርብንም? በፍጹም ጓደኛዬን አውቀዋለሁ። ምንም ችግር አይፈጠርም፣ አታስቢ። እሺ፣ የዚህን ያህል እርግጠኛ ከሆንክበት ደውልለት።
የኔ ስልክ ኔትወርክ እየሰራ አይደለም። እስቲ ምናልባት ባንቺ ሞክር እንዴ? እሺ በአንቺም ስልክ አይሰራም። ኧረ እባክህ። አዎ ደጋግሜ ሞከርኩኝ ይመልሳል። ምን አይነት የተረገመ ቀን ነው አክሊሉ የሚባል ሰው ያገባሁት? አሁን እሺ ምን ብናደርግ ነው የሚሻለው? እኔ እንጃ። ለጊዜው ይረዳናል ብዬ ያሰብኩት አንድ አማንን ነበር። እሱ ማግኘት ካልቻለ ምን እንደምናደርግ አላውቅም። ወይኔ ናዲያ፣ የራሴ አልበቃ ብሎ አንተንም ችግር ውስጥ ከተትኩ አይደል? ናዲ፣ አሁን እኮ የኔ አንቺ የሚባል ችግር የለም። ባልሽ አሁን ለሁለታችንም ጠላት ሆኗል እኮ። በእኔ ምክንያት እኮ ነው ለአንተም ጠላት የሆነው። ምክንያቱ ለውጥ አያመጣም። አሁን ከዚህ እንዴት መውጣት እንዳለብንና ጉዳዩን ወደ ህግ መውሰድ እንዳለብን በደንብ ማሰብ አለብን። እኔ ምንም ማሰብ አልቻልኩም ይዙ። በጣም ነው ግራ ይገባኝ። አይዞሽ፣ ከዚህ መውጣታችን ማይቀር ነው። አታስቢሽ። እነዚህ እርኩሶች በሩን መርገጥ ነው የማይከፈተው። ፈለገ ነገር ቢያደርጉ ከኔ እንደማያመልጡ ማወቅ አለባቸው። አሁን በሩ ለኔም ለነሱም አይከፈትም። ስለዚህ በምን አባታቸው እንደሚወጡ እናያለን። እኔ እንደሆነ ተስፋ ቆርጬ የመጣኋቸው ሰው አይደለም። እያንዳንዷ እሷ ጋር ያለኝን መረጃ ካላመጣች ህይወቷን ሲኦል ነው ማረግባት። ሰዓቱ በጣም ይላል። ዲቪነት ይዙ፣ እኔ እዛ መኝታ ቤት ገብቼ ብቻዬን አልተኛም። አክሊሉ መጥቶ የሚገለኝ እየመሰለኝ ነው። አይ ቤት በኩል ይመጣል ብለሽ እንደዚህ ነው ብለሽ ራስሽን አታጨናንቂ። አይምሮሽን አረጋጊና ተኝ። አይ እኔ እዛ መኝታ ቤት ገብቼ አልተኛም፣ አልፈልግም። እና ምን ይሻላል? እዚሁ ሶፋ ላይ ተኛለሁ። ይመችሻል? አዎ ይመቸኛል፣ ችግር የለውም። እሺ በቃ እኔ መኝታ ቤት ገብቼ ተኛለሁ። አይ እባክህ ትተኛ አትሂድ። እባክህ ይዙ፣ እኔ እኮ ከክፍሉ ሳይሆን ከብቸኝነቱ ነው ችግሬ። እና ትተኛ አትሂድ። እናማ እዚሁ አብረን እንሁን።
እሺ ነሳሽ? አዎ ቁርስ እየሰራሁ ነው። አዎ እኮ ሳይሽ ቁልጥ ብለሻል። ከመቀሰቀስሽ ብዬ ነው። የሰሞኑ ድካምና እንቅልፍ ማጣት ነው መሰለኝ። እንቅልፍ ጣለኝ። እርግጠኛ ነኝ አሁንም የምግቡ ሽታ ነው አይነቀሽ? ጉረኛ አንድም አልሸተተኝም። ተይ እባክሽ ውሸት ያምርብሽ። የምሬኝ ነው። እንደዛ ካልሽ በቃ እኔ ሰሮትን አቤም ለራስሽ አብስለሽ ትበያለሽ። በዚህ አስፈራርተህ ምግብህን እንዳደንቅልህ ፈልገህ ነው? እኔ አላልኩም። አልክ እንጂ ካላደነቅሽ አትበይም ማለት እኮ ነው። እሺ ይሁንልሽ። አሁን ትስማሚያለሽ ወይስ አትስማሚም? በመብላቱ ተስማምቻለሁ። ምንድን ነው? ምን ሆናችሁ? ምን ሆነሻል? ምንም አይሰማህም እንዴ? ምን እሺ የሚል ነገር እየተሰማኝ ነው እኮ። ምንድን ነው ታዲያ? እንጃ ምን ሊሆን ይችላል? አላውቅም። ሄደን ማየት ሳይኖርብን አይቀርም። እሺ በቃ አንቺ እዚህ ቆይ፣ እኔ አይችልም ታሽ ብቻ አንቺ እዚህ ሆነሽ ይሻላል። እሺ ራስን እየጠበቅ ምንድን ነው? አይዞሽ ተረጋጊ፣ ምንም ነገር የለም። እሺ ማለት ታዲያ ምንድን ነው ሲጮህ የነበረው? የውጭ ሽንት ቤት ሻወር ውሃ ነው እንዴ? ማን ከፈተው? ቀን እኮ ሲፈስ አልነበረም። እኔ እንጃ ማን ይከፍታል ብለሽ ነው? እና ዝም ብለው እንዴት ሊፈስ ይችላል? ግቢ ውስጥ ሰው አለ ማለት ነው? ናዲ ተረጋጊ እንጂ በሩ እኮ ዝግ ነው። ማን ሊሆን ይችላል? ምን አውቃለሁ። ያ ሰይጣን ሰውዬ ዘሎ ገብቶ ይሆናላ። አይ ይህን ያህል እንኳን እኮ አልሞትንም። ሲገባን ሰው ነበር። እና እሺ ታዲያ ማን ከፈተው ይባላል? ምናልባት ላልቶ አሊያም ውሃ ፓውሩ ጨምሮ ነው። እንደዛ ነው? እንደዛ ነው። እሺ አሁን ተረጋጊ ነው ብቻ። እንዴ ይዙ የሆነ ሰው በበሩ ቀዳዳ ወረቀት ሲያስቀምጥ አየሁ። የምርሽ ነው? አዎ፣ ካላመንከኝ ሄደን ማየት እንችላለን። የምን ወረቀት ነው? ማን ሊሆን ይችላል ደግሞ? አላውቅም። ምናልባት አክሊሉ ይሆን እንዴ? ምናልባት እኮ ንፋስም ይዞ መጥቶ ይሆናል። ለማንኛውም እኔ እስኪ ነው